ከጭንብል በስተጀርባ የሲዲ ስፖርት አድሏዊ አሰራርና የብሩኖ ፈርናንዴዝ እውነታ በይፋ ተጋለጠ። ከ20 ዓመታት በላይ ልምድ አለን ይሉናል። ዕውቀትን ከህይወት ልምድ ጋር አደባልቀን ይዘናል እያሉን ሁሉ ጊዜም ይሰብኩናል። ነገር ግን ማይክሮፎኑን በጨበጡ ቁጥር የሚደመጠው ሙያዊ ትንታኔ ሳይሆን የግል ስሜት ነው። መረጃ ማድረስ ሲገባቸው የስፖርት ቤተሰቡን ለሁለት መከፋፈል መረጡ። የሲዲ ስፖርት ጋዜጠኞች ጭንብላቸውን ያወለቁበት ያ ቅጽበት በናቲ ናዝራዊ ይዳሰሳል። ጥላቻቸው በግልጽ አደባባይ ወጣ። ኢላማቸው ደግሞ የታላቁ የማንቸስተር ዩናይትድ ደጋፊዎች ነበሩ። የፕሪሚየር ሊጉ የዓመቱ ምርጥ ኮከብ ሽልማት ሲነሳ የሲዲ ስፖርት ስቱዲዮ በንቀት ተሞላ። ብሩኖ ፈርናንዴዝ ምርጥ ለመባል ይቅርና በምርጥ 3 ውስጥ እንኳን ቦታ የለውም ሲል ጋዜጠኛ ግርማቸው ተናገረ። የጋዜጠኝነት ስነ ምግባርን አሽቀንጥረው በመጣል የአርሰናሉን ግብ ጠባቂ ዴቪድ ራያን አነገሰ። ራያ 19 ክሊንሺት ስላለው እሱ ኮከብ ነው ሲል ጋዜጠኛ ግርማቸው በቀጥታ ተናገረ። ግን እውነት ሁልጊዜም ታሸንፋለች። ከሳምንታት በኋላ የፕሪሚየር ሊጉ ወርቃማ ታሪክ ተጻፈ። የመሃል ሜዳው ፈርጥ ማራኪው ፈጣሪ ብሩኖ ፈርናንዴዝ የዓመቱ የፕሪሚየር ሊጉ ምርጡ ኮከብ ተብሎ ተመረጠ። የሲዲ ስፖርት ትንታኔ መሬት ላይ የተጣለ ምላሽ ሆኖ ተመዘገበ። ታሪክን ለማያቅ ታሪክ ራሱ ጅራፍ ነው። ጋዜጠኛ ግርማቸው በ19 ክሊንሺት ሲመጻደቅ በ2004 እና 5 ሲዝን የቼልሲው ፒተር ቼክ 24 ክሊንሺቶችን አስመዝግቦ እንኳን የዓመቱ ምርጥ ኮከብ እንዳልተባለ ዘንግቶት ይሆን ወይስ ጥላቻው አይኑን አሳውሮት ይሆን? ከቲክቶክ መንደር የወጣ የቀጥታ ስርጭት ቪዲዮ ግን ሚስጥሩን አጋለጠው። የሲዲ ስፖርት አድሏዊ አሰራር በይፋ ህዝብ ፊት ወደቀ። 20 ዓመታት ሙሉ የገነቡት ስም በአንድ ምሽት ፈረሰ። የስፖርት ቤተሰቡም ዛሬም ይጠይቃል፣ ይህ ጋዜጠኝነት ነው ወይስ በካሜራ ጀርባ የተሸሸገ የደጋፊነት ስሜት? መልሱን ለእናንተ ትቼዋለሁ። አብሬያችሁ የነበርኩት ናቲ ናዝራዊ ነበርኩ።